Really amazed to hear that all of the plans. I've never been to Addis. This is my first time in Addis Ababa. አዲስ አበባን ከዚህ በፊት አላውቃትም። እዚህ ስገኝ የመጀመሪያ ጊዜ ነው። የከተማ ልማቱ የተሰራበት ፕላኑ እንዲሁም ሌላው ሂደት አስገራሚ ነው። ከተማዋን ቀድመው ከሚያውቋትና ሌሎች ባልደረቦቼ ጋር እንደተረዳሁት የተሰራው የከተማው ትራንስፎርሜሽን ስራ ግዙፍ ነው። 12000 የሚደርሱ የህፃናት መጫወቻ ስፍራዎች በከተማዋ እየተገነቡ መሆናቸውን ተረድቻለሁ። ይህ ትልቅ አቅም ነው። ይህ ሞዴል የሚሆን ስራም ነው። ለሁላችንም መጪውን ጊዜ እንዴት መተለም እንዳለብን ትምህርት የሚሆነን ነው። It's a very exciting taste of the future for all of us, I think. First of all, it's quite creative. There is courage and audacity, but at the same time it's also thoughtful. በቅድሚያ የተሰራው ስራ ፈጠራና ቁርጠኝነት እንዲሁም ጥረት የታከለበት ነው። በልማት ለሚነሱ ነዋሪዎች ምትክ መኖሪያዎች መዘጋጀታቸው፣ ለህፃናት እንክብካቤ ትኩረት መሰጠቱ፣ ለህዝብ ስፍራዎች ትኩረት መሰጠቱና የመሳሰሉት ልማቱ ስኬታማ እንዲሆን አርጎታል እላለሁ። ነዋሪው ህብረተሰብ ከተማውን ንጹህ ለማድረግና ለማስዋብ የሚያሳየው ተባባሪነትም አስገራሚ ነው። የልማት ስራው በአጭር ጊዜ መከናወኑ በራሱ አስገራሚ ነው። ይህ የሚያሳየን መሪዎች ለመልማት ያለን አቅም እንዴት መጠቀም እንዳለብን ተረድተውና በአግባቡ ጥቅም ላይ እንዲውል አድርገው ከመሩ ስኬት እንደሚመጣ